ሰላሙ አሌይኩም ወራህመቱላሂ ወበረካቱ የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እና እሺት እየጠበስ ነው እየቆላን ነበረ ማለት እኔና ባሌ ማለት ነው። እኔ ያመመኝ ቀን ማለት ነው እሱ ነው የሚሰራልኝ። ትንሽ አሞኝ ነበር። ከዛ ሳዘነኝና እግዛለሁ ምናምን አልኩት ማለት ነው። እኔ ቡና በላሁኝ እሱ እሸቱን ቆላለኝ ምናምን እና እሸት በጣም ናፍቆኝ ነበር። ያው አይጣፍጥም ብዙም አይጥምም፣ ግን ምንም አይልም ለሱስ አክል እላችኋለሁኝ። ያው መስኖ ላይ እንትን ያደገ እሸት ስለሆነ እንደዛ ነው ምላችሁ። ፈጣሪ የሚያግዝ ባል ይስጣችሁ ነው የሚባለው። የእውነት እንደዛ ነው ምላችሁ። እንግዲህ እንትኑ ላይ እየበላን ነበር፣ እዛው ጨረስን እኮ ሳይቆላ ገና አለቀ ምጣዱ ላይ ማለት ነው። እንደዛ እንደውም እየጠበስኩኝ ነበረ። የተጠበሰው እንደውም አይነፋም ብዙም፣ የተቆላው ይቻላል እላችኋለሁኝ። እና ተከታተሉኝ። እዚህ ጋር ደግሞ ጨርሰን ወይኔ ቪዲዮ ስቀርጸው ደስ አይለውም ግን ምስኪን የኔ ውድ የሆነ እንደዚህ የሚያግዝ ባላለ ግን ጨረስን። ታቱ ላይ እነዚህን ጠበስኩኝ ማለት ነው። ማታ ነው ጨለማ እና በላን። እጃችን ሁላን ሳንታጠብ ነው የበላነው። ከሰሉ ምናምኑ በቦታው አለ። ቡና ምናምን አብልተን ነበረ። ቡናም ተጠጣ ተበላ። እንግዲህ እራት ሁላ አላስፈለገንም። ሁለት ብቻ ነን እንግዲህ። ኢንሻአላህ ለቀጣይማ ብዙ እንሆናለን። ያው ልጆቹ ምናምን ይመጣሉ ማለት ልጅም ይመጣል ተስፋ አለኝ። ከስደት በኋላ ነውስ እንደዛ ነው ምላችሁ። ምሽታችን እንደዚህ ነበረ። እንደዛ ነው ምላችሁ። በቃ አልነበርኩም ግን አዲስ አበባ ላይ ነበርኩ። እዚሁ መጥቼ ነው ማለት ብታጀሩ እና አልነበርኩም አዲስ አበባ ነበርኩኝ እስከመጣ ማሻአላህ ጫማችንን ጥብጥብ አድርጎ ነው የጠበቀኝ ማለት ነው። ወላሂ በጣም ነው ደስ አለኝ። ክረምት ነበረ በሰሞኑ ጭቃ ምናምን ነበረ። ረግጬው ነበረ ጫማዎቼን እና ስልችት ብለው ነበረ፣ ግን አጥቦ ጠበቀኝ።